የፋጢመተ ዘህራ የህይወት ታሪክ ከረሱል ሰለላሁ ዐለይሂ ወሰለም ህይወት ውስጥ እጅግ ጥዑሙ ክፍል ነው። የረሱል ሰለላሁ ዐለይሂ ወሰለም ጽጌረዳ በመባል የምትታወቀዋ ፋጢማ ዐለይሃ ሰላም የኸዲጃ ዐለይሃ ሰላም የመጨረሻ ልጅ ስትሆን የተወለደችውም ረሱል ሰለላሁ ዐለይሂ ወሰለም በነቢይነት ከመላካቸው ከ5 ዓመታት በፊት ነበር። የፋጢማ እናት እመት ኸዲጃ ረሱልን ሰለላሁ ዐለይሂ ወሰለም ከማግባቷና እስልምናን ከመቀበሏ በፊትም ቢሆን እጅግ ክብርትና አስተዋይ ሴት የነበረች ሲሆን በድንቁርናው ዘመን ውስጥም ሀብትንም ንጽሕናንም አንድ ላይ አቆራኝታ የያዘች የጽልመት ውስጥ ኮከብ በመሆኗ በማኅበረሰቡ ዘንድ የቁረይሽ ወይዛዝርት አለቃ በመባል ትታወቅ ነበር። የፋጢመት እናት የሆነችው እመት ኸዲጃ ዐለይሃ ሰላም ሕዝቡ ረሱልን ሰለላሁ ዐለይሂ ወሰለም ባስተባበለ ጊዜ አመነችባቸው። ሕዝብ ረሱልን ሰለላሁ ዐለይሂ ወሰለም በገፋ ጊዜ አቀፈቻቸው። ረሱል ሰለላሁ ዐለይሂ ወሰለም በትውልድ ሀገራቸው ባይተዋር በሆኑ ጊዜ ኸዲጃ ወገን ሆነቻቸው። ይህች እመት ኸዲጃ ሀብት ቢባል ከደጃፏ ሞልቷታል። ቆንጅናም ቢባል እሚያህላት የለም። ወገንም ቢባል የቁረይሽ ባላባቶች አጎቶቿና አያቶቿ ናቸው። ይህች ናት እንግዲህ የዛሬዋን እንግዳችንን ብጽዕት ፋጢመትን ዐለይሃ ሰላም ወልዳ ያሳደገችው። ረሱልን ሰለላሁ ዐለይሂ ወሰለም ያቀፈችና የኡመቱ በሙሉ እናት የሆነችዋ እመት ኸዲጃ። ፋጢማ ዐለይሃ ሰላም እንዲህ ካለች ክብርት በእናትነት የተዛመደች ስትሆን በአባትነት ከተባለም የነቢያቱ መሪ፣ የሙተቆች አለቃ፣ የሩሱሎች ቁንጮ የፋጢመት አባት ናቸው። ፋጢማን ዐለይሃ ሰላም ምንኛ ያማረ አባት ወለዳት! ምንኛ ያማረች እናትስ አጠባቻት! ፋጢማ ዐለይሃ ሰላም ለወላጆቿ የመጨረሻ ልጅ እንደመሆኗ መጠን በልጅነትም ሆነ በእውቀት ዕድሜዋ በእናቷ ኸዲጃና በአባቷ ሙሐመድ ሰለላሁ ዐለይሂ ወሰለም ተሞናድላ ኖራለች። ለዚህም ነው በመካና በመዲና ሰዎች ዘንድ የመልእክተኛው ጽጌረዳ ተብላ ትታወቅ የነበረችውን ፋጢማን መልእክተኛው ሰለላሁ ዐለይሂ ወሰለም እሷን ያስከፋ እኔን አስከፍቷል፣ እሷን ያስደሰተ ደግሞ እኔን አስደስቷል በማለት ያስጠነቅቁ የነበረው። ፋጢማ ምንም እንኳ በሁለት በሳልና ወዳድ በሆኑ ወላጆች የመጨረሻን ልጅ እንክብካቤና ፍቅርን ከሁለት በኩል እየተቸራት ያደገች ልጅ ብትሆንም እንክብካቤውና ማሞናደሉ ግን እመት ፋጢመትን ላፍታ እንኳን ከሥርዓት ውጪ አድርጓት አያውቅም። ለዚህም ነው ይህች ጽጌረዳ የቤቱን ውስጥ የማሰናዳት ውጣ ውረዱን ለብቻዋ ተቋቁማ ከዚያም አልፎ በየዕለቱ በመካ አጋሪያን እየደሙ የሚመጡ አባቷን ቁስል ስታክም የኖረችው። ይህች የመልእክተኛው ሰለላሁ ዐለይሂ ወሰለም ጽጌረዳ ከአባቷ እግር ስር ሳትጠፋ ልክ ለአቅመ አዳም ከመድረሷ ነበር የእሷነቷን ስብዕናና የመልእክተኛውን ሰለላሁ ዐለይሂ ወሰለም ዝምድና የከጀሉ ዐይኖች እንደ ጉድ ይረባረቡባት የጀመሩት። የዚህችን ጽጌረዳ በረከት በመሻት ለትዳር ጥያቄ ካቀረቡ እጅግ መልካም ስብዕናዎች ውስጥ አቡበክርና ዑመር ረዲየላሁ ዐንሁማ ይገኙበታል። ግና ይህች ብጽዕት ከሰማያት በላይ ለእነዚህ ታላላቅ ስብዕናዎች አልተጻፈችም ኖሯልና ጥያቄያቸው ውድቅ ተደረገባቸው። የአላህ ውሳኔ አቅጣጫውን አይስትምና ፋጢማን የተጻፈላት ሰው በትዳር ይቆራኛት ዘንድ ከዕለታት አንድ ቀን ይህ ድንቅ ክስተት ተከሰተ። ክስተቱን ዓሊይ ረዲየላሁ ዐንሁ እንዲህ ሲል ያስቃኘናል። ከዕለታት አንድ ቀን አንዲት ዘመዴ እንዲህ ስትል ጠየቀችኝ፣ ዓሊ ሆይ ፋጢማ ለትዳር እንደተጠየቀች ሰምተሃልን? እኔም አልሰማሁም አልኳት። እሷም ሰዎች እየተረባረቡባት ነው እኮ፣ አንተም እንደው ነቢይን ሰለላሁ ዐለይሂ ወሰለም ብትጠይቃቸውና ቢድሩህ መልካም ነው አለችኝ። እኔም በምኔ ይድሩኛል? የምህር እንኳ የሌለኝ ሰው ነኝ እኮ ብዬ መለስኩላት። እሷም ተስፋን በሚያጭር መልኩ አንተ ብቻ ነቢይን ሰለላሁ ዐለይሂ ወሰለም ጠይቅ እንጂ እሳቸው ይድሩልሃል እያለች ጎተጎተችኝ። ጉዳዩ ይሳካልኛል ብዬ ባላምንበትም እንዲሁ ዕድሌን ለመሞከር በሚል
ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መገኛ ሄድኩኝ። እሳቸውን ሳገኝም ምንም ሳልናገር ከስፍራው ቁጭ አልኩ። ግና ከመልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ከመቀመጤ ድንጋጤና ኀፍረት ሲወረኝ ተሰማኝ። መልእክተኛውም ሰለላሁ ዐለይሂ ወሰለም ወደ እኔ እየተመለከቱ ዓልይ ሆይ ምን አሰብክ ብለው ጠየቁኝ። እኔም ደንግጬ የምናገረው ቢጠፋኝ ምንም ምላሽ ሳልሰጥ ዝም አልኩኝ። ይህንኑ ጥያቄ ለ3 ጊዜ ደጋግመው ቢጠይቁኝም እኔ ግን በውስጤ ከተፈጠረው ፍርሃት አንጻር ምላሽ ልሰጣቸው አልተቻለኝም ነበር። መልእክተኛውም ሰለላሁ ዐለይሂ ወሰለም ዓልይ ሆይ ምናልባት ልጄ ፋጢመትን ከጅለሃት ይሆን ብለው ጠየቁኝ። እኔም አዎን አልኳቸው። እሳቸውም ሐላል ትሆንልህ ዘንድ ልትሰጣት የምትችለው የመህር ስጦታ ምን አለ ብለው ጠየቁኝ። እኔም አንቱ ነቢ ሆይ ወላሂ ምንም የለኝም ብዬ መለስኩላቸው። እሳቸውም ባለፈው የሰጠሁህ ጋሻስ ሲሉ ጠየቁኝ። እኔም ነፍሴ በእጁ በሆነችው ጌታ እምላለሁ ጋሻው ቢሸጥ እንኳ 4 ዲርሃምን አያወጣም እኮ ስል መለስኩላቸው። እሳቸውም ዓሊ ሆይ ጋሻውን መህር አድርጌ ልጄ ፋጢመትን ላንተ ድሬልሃለሁ አሉኝ በማለት ዓሊ ረዲየላሁ ዐንሁ ታሪኩን ይቋጫል። ይህ ፍጹም ብሩክ የሆነው ትዳር ሊመሰረት በኒካሑ ዕለት የሙሃጅርና የአንሳር አለቆች በተገኙበት ረሱል ሰለላሁ ዐለይሂ ወሰለም ያ በጸጋው ተመስጋኝና በችሎታው ተመላኪ የሆነው አላህ ምስጋና ይገባው። አላህ ትዳርን ዝምድና አገናኝ አድርጎ ፈጠረው። ግዴታዊ ጉዳይና ፍትሃዊ ፍርድም አደረገው። መልካም ሰብሳቢ፣ ዝምድናን አስቀጣይና በሰዎች ላይም ግዴታ አደረገው ብለው ንግግራቸውን ጀመሩ። ከዚያም መልእክተኛው ልጄ ፋጢመትን በ400 ፊዳ ሚስቃል ዓሊ የሚስማማ ሲሆን በእኔ ፈለግ መሠረት ድሬለታለሁ። አላህ የልጄን መበታተን ይሰብስብላት፣ በመካከላቸውም በረከቱን አውርዶ ፍሬያቸውንም ያሳምርላቸው ብዬ በመጨረሻም አላህን ማርታ እለምናለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም ልጃቸውን በመዳር ንግግራቸውን ቋጩ። ያች የነቢያት አለቃና የፍጥረቱ በሙሉ ቁንጮ የሆኑት ሰው ልጅ ፋጢመት በዚህ ቀለል ባለ ሁኔታ ሰርጓ ተፈጽሞ ቀጭን ፍራሽ፣ በዘንባባ ቅጠል የተሞላ ትራስና ከቆዳ የተሠራ ውሃ መቅጃ ብቻ ካለበት ቤት የትዳር ሕይወቷን ሀብላ ጀመረች። ቀናት ተቆጠሩ። ከጎናቸው በትዳር ምክንያት የራቀቻቸው ጽጌረዳዋ ፋጢመት ከመልእክተኛው ሰለላሁ ዐለይሂ ወሰለም የትዝታ ምናብ በፍጹም ለአፍታ እንኳ ልትወገድ ባለመቻሏ መልእክተኛው ሰለላሁ ዐለይሂ ወሰለም ሐዘን ዋለባቸው። ሲወጡና ሲገቡ ሊያዩዋት ከቤታቸው አጎራባች አምጥተው እንዳያኖሯት እንኳ ከሳቸው ቤት መደዳ ያሉት ቤቶች በሙሉ ሐሪታ የተባለ ሰው ንብረቶች ናቸው። ነቢ ሰለላሁ ዐለይሂ ወሰለም በሐሳብ ናፍቆት እጅጉን ተጎዱ። በሕይወት የተለየቻቸውን ውዷን ኸዲጃን ባሰቡ ቁጥር ፋጢማን እየተመለከቱ ይጽናኑ የነበሩት ነቢ ሰለላሁ ዐለይሂ ወሰለም ዛሬ ላይ ፋጢማ ከእይታቸው ድንገት ስትርቅ በሰው ተከበው ነቢ ሰው ናፈቃቸው። ከዚያ መደዳ ቤቶች ያሉትና ሐሪታ የተሰኘው ሰውም የመልእክተኛውን ሰለላሁ ዐለይሂ ወሰለም ሁኔታ ተረድቶ ወደ እሳቸው በመሄድ አንቱ ነቢ ሆይ በልጅዎ ናፍቆት እንደ ተጎዱ ደርሶኛል። እኔም ንብረቶቼም የእርሶ ነን። ከእርሶ ቤቶች መደዳ ያለውን ቤቴንም ለልጅዎ አበርክቼ ልጅዎን ከቅርቦት እንዲያኖሯት ፈቃዴ ነው ብሎ አበሰራቸው። እሳቸውም እጅግ ተደስተው ለሐሪታ ዱዓ ካደረጉ በኋላ የአብራካቸው ክፋይ የሆነችውን ጽጌረዳ ከጎናቸው አኖሯት። ከዚህ ዕለት አንስቶ ረሱል ሰለላሁ ዐለይሂ ወሰለም የፋጢመትን ፊት ለማየት ጠዋት ማታ ከደጃፏ ይመላለሱ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም ለፈጅር ከቤታቸው ወደ መስጂድ ባቀኑ ቁጥርም የፋጢመትን ቤት እያንኳኩ ሰላም በእናንተ ላይ ይሁን ቤተሰቦቼ፣ አላህ መጽዳትን ያጽዳችሁ በማለት
ዱዓ ያደርጉላቸውም ነበር። ረሱል ሰለላሁ ዐለይሂ ወሰለም በየትኛውም ጊዜ ከጉዞ ሲመለሱ ቀድመው የሚገቡት መስጅድ ነበር። መስጅድ ገብተው 2 ረክዓ ከሰገዱ በኋላም ከራሳቸው ቤት ቀድመው ወደ ፋጢማ ቤት ያቀኑ ነበር። ከፋጢማ ቤት ገብተውም ከእሷ ጋር እያወጉ ረዥም ሰዓትን ካሳለፉ በኋላ ነበር ወደ ሚስቶቻቸው ቤት የሚሄዱት። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለምና አልይ ከበርካታ ሰሓባዎች ጋር በመሆን ረዥም ጉዞ ወጡ። ከቆይታ በኋላ ሲመለሱም ፋጢማ አባቷንና ባለቤቷን ለመቀበል ከቤቷ ዝግጅት አድርጋ ቤቷንም በተለያዩ የቤት ማጌጫዎች አስጊጣ ጠበቀቻቸው። እነሱም ከጉዟቸው ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም እንደ ልማዳቸው መስጂድ ገብተው 2 ረክዓ ከሰገዱ በኋላ ወደ ጽጌረዳቸው ቤት አቀኑ። ከቤቷ ዘልቀው ሲገቡም ፋጢመት ደሳሳ ጎጆዋን በተለያዩ ማስጌጫዎች አስጊጣ ሲመለከቱ ውስጣቸው ቅር ተሰኘ። ምንም ሳይናገሩም ትተው ከቤቷ በመውጣት ወደ መጡበት መስጂድ ተመልሰው ሄዱ። ይህን ጊዜ የአባቷን ባህሪ ጠንቅቃ የምታውቀው ጽጌረዳ ከቤቷ ላይ የተሰቀለውን ጌጥ በሙሉ አውርዳ የነቢይ ልጅ በዱንያ በልጭልጭ ልትታለል እንደማይገባትም በማመን ወደ ረሱል ሰለላሁ ዐለይሂ ወሰለም የይቅርታ መልእክት ላከችላቸው። አያይዛም ይህን ቤቷን ያስጌጠችበትን ጌጣጌጥም በአላህ መንገድ እንደ መጸወተችም መልእክት ላከችላቸው። ነቢም ሰለላሁ ዐለይሂ ወሰለም ይህን ሲመለከቱ እውነት ልጅ ያደረገችው ለሷ እኔ መስዋዕት ልሁን፣ ዱንያ ከሙሐመድና ከሙሐመድ ቤተሰቦች የራቀች ናት። ዱንያ አላህ ዘንድ ክብር ቢኖራት ከሃዲ ጠብታ ውሃን አይጎነጭም ነበር ብለው ተናገሩ። ብዙም ሳይቆይ ነበር አላህም ለመልእክተኛው ሰለላሁ ዐለይሂ ወሰለም የልጅ ልጆችን ሊያሳቅፍ ሽቶ ሐሰን፣ ሑሰይን፣ ሙሕሲን፣ ዘይነብና ኡሙ ኩልሱም የተሰኙ ውብ ልጆችን ለፋጢማ ይቸራት። ረሱል ሰለላሁ ዐለይሂ ወሰለም ልቦናቸው እጅጉን በሐሴት ተሞላ። አንዳንድ የታሪክ መዛግብት እንደሚያወጉት ከሆነ ፋጢማ የመጀመሪያ ልጇን የወለደች ዕለት መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ፋጢማ ቤት በማቅናት ጉጉት እየተነበበባቸው ልጄን አሳዩኝ፣ ማንስ ብላችሁ ሰየማችሁት ብለው ጠየቁ። ወላጆቹም የልጃቸውን ስም ሐርብ ብለው እንደሰየሙ ሲነግሯቸው በፍጹም የልጄ ስም ሐርብ ሳይሆን ሐሰን ነው ብለው አዲስ ስም ሰየሙላቸው። መልእክተኛው ሰለላሁ ዐለይሂ ወሰለም የልጃቸውን የፋጢመትን ልጆች ያለ ገደብ ከመውደዳቸው የተነሳ እጅጉን ያቀማጥሏቸውና አንዳንዴም አብረዋቸው ይጫወቱ ነበር። አንዳንድ ጊዜም መልእክተኛው ሰለላሁ ዐለይሂ ወሰለም ስጁድ ላይ ሆነው የልጅ ልጆቻቸው ከመልእክተኛው ትከሻ ላይ ወጥተው ሲጫወቱ ጫወታቸው እንዳይቋረጥ በመስጋት መልእክተኛው ሰለላሁ ዐለይሂ ወሰለም ስጁዳቸውን ያስረዝሙላቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ለጽጌረዳቸው ፋጢመትና ለልጆቿ ካላቸው ፍቅርና ናፍቆት የተነሳ አንዳንዴም ከልጆች ለመጫወትና ከፋጢመት ለማውጋት ሲሉ ብቻ ከፋጢመት ቤት ያድሩ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም ለጽጌረዳዋ ካላቸው ፍቅርና ክብር የተነሳ እሳቸው ካሉበት ስፍራ እሷ ብቅ ካለች በፍጥነት ተነስተው ግንባሯን ስመው ይቀበሏት ነበር። እሷም በተመሳሳዩ ለአባቷ ይህንን ታደርግም ነበር። ከዕለታት አንድ ቀን መልእክተኛው ሰለላሁ ዐለይሂ ወሰለም የሞት አፋፍ ላይ ተቃርበው ካልጋቸው ላይ በተኙበት ሁኔታ ይህች ጽጌረዳ አባቷን ልታይ ከተኙበት ቤት ብቅ አለች። እሳቸውም ወደ ራሳቸው ጠጋ አድርገው አቀፏትና ሚስጥር ሹክ አሏት። እሷም ልክ ይህን ምስጢር እንደሰማች ተንሰቅስቃ ታለቅስ ጀመር። ብዙም ሳይቆዩ መልእክተኛው ሰለላሁ ዐለይሂ ወሰለም ይህች ከጉንጮቿ የምሬት እንባ የምታፈሰውን የሰው ጸዳል ዳግም አቅፈዋት ከጆሮዋ ማንም ሳይሰማ ሹክ አሏት። ይህን ጊዜ ንጽሕት ፋጢማ ዐለይሃ ሰላም በእንባ የረጠቡ ጉንጮቿን እየጠራረገች ከመልእክተኛው ሰለላሁ ዐለይሂ ወሰለም ፊት ፈገግ ብላ ደስታን ከአባቷ ልቦና ውስጥ አሰረጸች። ያኔ ነበር እመት አኢሻ በሁነቱ ተደንቃ ይህች ፋጢመት ከዓለማት ሴቶች ውስጥ ልዩ ሳትሆን አትቀርም ብላ የተናገረችው።
ሞት የሁሉም ሰው ዕዳ ነውና እኒያ ውድ ነቢይም ይህን የሞት ዕዳቸውን በመክፈል ከጌታቸው ተገናኙ። የአባቷን ቀብር ሥነ ሥርዓት ያስፈጸሙት ሰሓባዎች ከቀብር ሲመለሱ ልጅት ፋጢማ መንገድ ላይ ጠብቃ ቀባሪዎቹን በረሱል አካል ላይ አፈር መልሳችሁ ስትመጡ እንዴት ነፍሳችሁ ፈቀደች ስትል ጠየቀቻቸው። ንግግሯንም በግጥም መልኩ ቀጠለች። የሰማይ አድማሳት ደብዝዘው ከረሙ፣ ፀሐይም ደም ለብሳ ቀትሮች ጨለሙ። ነቢይ ካሸለቡ ምድር ከስራ ዋለች፣ በሞታቸው ሐዘን ተሰምቷት ዋለለች። ጽጌረዳዋ ፋጢመት አባቷ ሞተው ዱንያ ብትጨልምባት የአባቷ ቀብር ወደሚገኝበት ስፍራ ሂዳ ከተቆለለው አፈር እፍኝ ዘገነች። ፋጢመት ከቀብሩ የዘገነችውን እፍኝ አፈር እያሸተተች እንዲህ ስትልም ገጠመች። ዘግኖ ያሸተተ የአሕመድን አፈር ለዘመናት ሽቶን አያሸትም ነበር። ሐዘኖቼ በዝተው የተደራረቡት በቀን ላይ ቢሰፍኑ ሌሊት ባደረጉት። ተራራዬ ነበርክ በጥላህ ምትጠለል፣ ዛሬ ትተኸኝ ሄድክ ከጠላቶች መሃል። እመት ፋጢማን የሐዘን ሰራዊት በናፍቆት አርጩሜ እየገረፈ በትዝታ እስር ቤት ውስጥ በሩን ዘግቶ ሲፈትናት እንዲህ ትቃኝ ነበር። ነፍሴ ታስራ ዋለች በሲቃ ወህኒ ቤት፣ ምነው ባሸለበች እዚያው ባለችበት። ከእርሶ መሞት ወዲያ መኖርስ ለመኔ፣ መኖር ስለማልችል ሳይኖሩ ከጎኔ። ሌት ተቀን ማነባው ነቢን ናፍቄ ነው፣ እንዲህም ሆነው ተሎ ለመሞት ነው። ከቀናት በኋላም እመት ዓኢሻ ከፋጢመት ዘንድ በመሄድ ስለዚያ ቀን የምስጢር ለቅሷና ሳቋ ጠየቀቻት። ጽጌረዳዋም መጀመሪያ ላይ አባቴ ሲመሳጠሩኝ ያለቀስኩት እንደሚሞቱ አውግተውኝ ስለነበር ነው። ከዚያ ደግሞ በሁለተኛው ላይ የሳቅኩት ከሳቸው ህልፈት በኋላ ከቤተሰቦቻቸው ቅድሚያ በመሞት የምገናኛቸው እኔ መሆኔን ሲነግሩኝ ነው ስትል መለሰችላት። ፋጢማ አባቷን ከተለየች በኋላ 6 የሐዘንና የለቅሶ ወራትን አስቆጠረች። አይኖቹ እያዩ ቀን በቀን ሰውነቷ እየተመናመነ የሚመለከታት የፋጢመት ባለቤት ዓሊ በፋጢመት ሁኔታ እጅጉን አዝኗል። ቁዘማና የናፍቆት ትዝታ መላ እሷነቷን ያደካከማት ጽጌረዳ አንድ ቀን ለጓደኛዋ አስማእ ሆይ ከአባቴ ህልፈት በኋላ ሕይወት ከብዳኛለች ስትል ድካሟን ገለጸችላት። ከዕለታት አንድ ቀንም ፋጢማ ጓደኛዋን አስማእ ቢንት ኡመይስን አስጠርታ አስማ ሆይ እኔ ዛሬ ሳልሞት አልቀርም፣ አብረሽኝ ሁኚ፣ ማንም ወደ ክፍሌ እንዳይገባም አለቻት። ባለቤቷንም ዓልይን አስጠርታ የሕይወቷ ፍጻሜ መቃረቡን አስረድታው ቅራኔ ካለበት ይቅር እንዲላት ጠየቀችው። ዓልይም ያለቅስ ጀመር። ፋጢማ ከጌታዋና ከአባቷ ለመገናኘት የቸኮለች በሚመስል መልኩ ጓደኛዋን ፍራሽ በፍጥነት እንድታነጥፍላት አዘዘቻት። ከዚያም እመት ፋጢማ ውስን የቁርአን አንቀጾችን ካነበበች በኋላ በተከናነበችበት እስከ ወዳኛው አሸለበች። የአላህ ሰላምና እዝነት በአላህ መልእክተኛ ላይና በጽጌረዳዋ ፋጢመት ላይ ይስፈን።